እሺ ጀምረው ከዛኛው ፒክቸር ነው የሚያሳየን። ያው 1908 ላይ ራስ መኮንን ድልድይ ምን ይመስል እንደነበረ ያሳየናል ማለት ነው። እዚህ ከፍ ብለን የምናየው ማዘጋጃው ነው ማለት ነው። እዚህ ጋር እንደምናየው ቀድሞ ፒያሳ አካባቢው ይህን ይመስል ነበር። በፎቶ በጣም የተጠጋጉ ቤቶችን እንመለከታለን ፎቶ ላይ ማለት ነው። እዚህ ጋር ስንመጣ ደግሞ አድዋ አሁን ያረፈበት ቦታ ታጥሮ ለረጅም ጊዜ የቆየ ነው። ጎርፍ ሲመጣ ብዙ ውሃ ያለበት ነበር ማለት ነው። ይህን ይመስል ነበረ። አትክልት ተራውም እንደዚህ ነበረ ማለት ነው። የመኪና ማቆሚያ አልነበረውም። በእንደዚህ አይነት መልኩ ነበረ። እዚህ ጋርም ዘሴም ቲንግ ፒያሳ የነበራትን ፒክቸር ነው የሚያሳየን በፊት ላይ ማለት ነው። የቤቶቹ አቀማመጥ እንደሚመስል ያሳየናል ማለት ነው። ይሄ ደግሞ ያው የመጀመሪያው ማዘጋጃ ቤት ነው። የእሱ ፒክቸር ነው የሚያሳየን እዚህ ጋር አብዛኞቹ የተገለጹት ነገራቶች ፒያሳ ቀድሞ ምን ነበረች የሚለውን ነው የሚያሳዩት። እና እዚህ ጋር ፒክቸሩ ላይ እንደምናየው ቤቶች ያው ከወንዝ ጋር ሪሌት ሆኖ ነበር የሚሰሩት። አሰራራቸውም ከጤና አንጻር አስከፊ ነበረ። እሱን መመልከት እንችላለን እዚህ ፎቶ ላይ። እዚህ ጋር ደግሞ የመጀመሪያው ፖስታ ቤት እናገኛለን ማለት ነው። ይህም ያው የቀድሞውን ፒያሳ አካባቢ የሚያሳየን ነው። የኪነ ጥበብ ማዕከል ሜጋ ኪነ ጥበብ ማዕከል አሁን ታድሶ ፎቶን ወደዛ ጋር እናየዋለን። በፊት የነበረው ፒክቸር ግን ይህን ይመስል ነበረ ማለት ነው። የቀድሞ ፒያሳ ትመስላለች። መኪናም ያው አስፋልት ዳር ነው የሚቆመው እንጂ የተለየ ፓርኪንግ ኤሪያዎች አልነበረበትም እንደምትመለከቱት። እዛ ጋር የምንመለከተው ደግሞ የፒያሳን የቀድሞ ሲኒማ ኢትዮጵያ ነው ማለት ነው። እዚህ ጋር ደግሞ ቸርችል ጎዳና በፊት ይህን የሚመስል ነበር። እሱ ምስል እናያለን። እዚህ ጋር የምንመለከተው ደግሞ ማዘጋጃ ቤት አካባቢ ያለው ነው ማለት ነው። ወደዚህ ስንመጣ አሁን ላይ ፒያሳ ምን ትመስላለች የሚለውን የሚያሳየን ፒክቸሩ። የአሁኗ ፒያሳ ይስጣ እንደምታዩ በእነዚህ አይነት ህንፃዎች አምሮባታል። ቀጥለን እዚህ ጋር ትልቁ ታሪካችን ማስታወሻ ነው የአድዋ ድል መታሰቢያ ሙዚየም እናገኛለን። ከእሱ ስር ደግሞ የአውቶቡስ መጠበቂያ አለ ማለት ነው። አድዋ ሙዚየም ስር ላይ ነው የሚገኘው። የሰውንም ላይፍ ስታንዳርድ የተሻሻለበት ነው ማለት ነው። እዚህ ጋር ያው ብዙ ወርቅ ቤቶች ይሸጣል ፒያሳ ላይ እንደምናውቀው። እሱን ሰብሰብ አድርጎ ወደ አንድ ማዕከል መጥቷል ማለት ነው። ይሄኛው ያው ኦፊስ ነው ወይም ደግሞ ከንቲባ ጽሕፈት ቤት ነው ማለት ነው። ይሄ ውስጡ ላይ ያለው ፒክቸር ላይ ይሄን ይመስላል። ይህም ደግሞ የአዲስ አበባ ባህል አዳራሽ ነው። እዚህ ከንቲባ ቢሮ የሚገኝ ነው ማለት ነው። እዚህ ጋር ያው ቴዎድሮስ አደባባይ የምንጠራው ነው። ስለዚህ ቀጥታውን ቸርችል ጎዳና ነው የምናየው ማለት ነው። እዚህ ጋርም ያው ወርቅ ቤቶች በአንድ ላይ ገብተዋል። ከፍተኛ የሆነ የወርቅ ንግድ የሚከናወንበት ቦታ ነው ፒያሳ እንደምናውቀው። ስለዚህ እነሱም ያው በእነዚህ አይነት መልኩ ቦታ ይዘዋል ማለት ነው። ወደዚህኛው እዚህ ጋር ደግሞ ያው ከላይ እንደምናየው ተነሾች በዚህ አካባቢ ልማት ሲሰራ የተነሱ ሰዎች የተሰጣቸው ቦታ ነው የምናየው። ይሄ ላፍቶ አካባቢ ነው። እዚህ ጋር ደግሞ ወደ ልደታ አካባቢ ያለ መኖሪያ ስፍራ ነው። የተነሱ ሰዎች ያው የቤት ቁሳቁሶችን ተሞልተው ሰምተው የሚጫወቱበት በቀን የተነሳ ብቻ ያለ ማለት ነው። እዚህ ጋር ራስ መኮንን ድልድይ እዛ ጋር መጀመሪያውን አይተናል። 1908 የነበረው አሁን ያው
ሴቶችን ወደዚህ ማዕከል አስገብቶ ስልጠና የተሰጣቸው ስራ የሚያደርጉበት ተቋም ነው። ይህ ደግሞ ያምራል ያምራል። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች፣ እንግዲህ አሁን የምናየው እጅግ በጣም በአራዳ ፓርክ ውስጥ ለሽያጭም ሆነ ለተለያዩ ፕሮግራሞች ሊውል የሚችል ቅርጻ ቅርጾች ነው የምናየው። ውብና ማራኪዎች ናቸው። እንግዲህ ዲዛይነሮችና ቅርጻ ቅርጽ የሚሰሩ እጅግ በጣም ውብ የሆነ ሰዓሊያን የሳሉት ምስሎች ናቸው እዚህ ላይ የምናያቸው። እንግዲህ ለሽያጭ ገና አልቀረበም ነው ያሉኝ። በጣም ውብና ማራኪዎች ናቸው። በጣም ገና ሂሳብ አልተሰራላቸው ማለት ገና ሂሳብ አልተሰራላቸው ማለት እሱ ነገር ብቻ ላይ አይመስልም አይደል? እሺ እሺ። እንግዲህ ይህንን ይመስላል። ውብና ማራኪ ነው። በጣም 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 ዋው።